ክብር ለእግዚአብሔር ይሁን። እንግዲህ ቆንጆ ነገር በህይወታችን እንዲመጣ ምን ማድረግ አለብን የሚል ርዕስ ነው የዛሬው ሌሰን። ቆንጆ ነገር በህይወታችን ላይ እንዲመጣ ትጉ ሰዎች መሆን አለብን። መትጋት የሚገባ ነገር ሁሉ ትጉ መሆን አለብን። በሌለበት ቦታ ናፈቀኝ ጌታ እቅድ ማቀድ አለብን። ህይወታችንን ሰመሪ ማድረግ አለብን። መገለጽ አለብን ስላደረግነው ነገር። ናፈቀኝ ጌታ ትርጉም ባለበት መዘጋጀት አለብን አስቀድመን። ይዋጥብታ ግነሰ ጆኸ ቆንጆ ነገር ለመስራት ከትላንትና የተማረ ህይወት ያስፈልገናል። ስራ አዳመጣችሁ አመሰግናለሁ። መልካም ጊዜ ይሁንላችሁ።